ሰዎች ይገላግሏቸዋል እና ከዛ እነኚህ ልጆች እንዴት እናስታርቅ በሚለው እኔም ለሁለቱም ቀረቤታ ያለኝ ጓደኛ ነበርኩ ለነሱ ሁለት ሰዎች ፈለኩና ያው በቶሎ ነገራቸው እንዲቋጭና ይቅርታ እንዲወርድ ምናምን እየሰራው ነበርና እና አንዱ ይታገስ የሚባለው እሱ ነበር ልጁ ላይ ትንሽ ጉዳት ያደረሰበት ታቃለን ይቅርታ ምን እንደሆነ ራሱ ለማወቅ ትንሽ ግድ ያለው ልጅ ነው በቃ ታቃለ ይቅርታ ስለ አንዳንዶች በካሳ የሚያማሉ አሁን ይቅርታ ስታረግ ካሳ በይቅርታ ላይ ተመርኩዞ እንደሆነ ማንንም ያጋል ግን ካሳው ብቻ በቂ አይደለም ለምሳሌ ያም ከዚህ ወዲያ እንዳይቀየም የተጎዳው አካል እንዳይቀየም የጎዳው አካል ከዚህ ወዲያ ሌላ ጥቃት እንዳይፈጽም ከወዱ ያለውን ቆሻሻ ጥርግ አድርጎ ይቅርታ ከልቡ ሲል ነው እንጂ ያ ልጅ ላይላውን ይቅርታ ብሎ ካሳ ቢያደርግልህ ለአንተ ጠቀሜታ የለውም እና ያ ልጅ በወቅቱ ሽማግሌ ሲገባው ይቅርታ ይለዋል በቃ እንዳልኩ ካሳም ትንሽ ሽማግሌ ባዘዘው መሰረት ይቀጣል ግን ከልቡ አይደለም ለንገር አሁን እኔ አንዳንድ ሰዎች ለሁሉም ሰዎች ማስተላለፍ የምፈልገው በካሳ ማመን የለብንም ካሳ ብቻ ያንተን ይቅርታ ያንተን ሙሉ ያደርጋል አው ከልብ ይቅርታ ስትል ሆድ ያለው ቆሻሻ እንግዲህ ይቅርታ ማለት እንደገና መወለድ ነው በቃ የተጣላ ሰው እንደገና ወደ ነበረው ፍቅር መመለስ ስለሆነ እና ይቅርታ ስናረግ እንደገና እነኛ ልጆች ሽማግሌ ገባቸው ሁለቴ ከተጣሉ በኋላ ሽማግሌ ገባቸው በስርዓት ተማመኑ በቃ ታቃለ ውስጣቸው ያለው ነገር ሁሉ ከተፈታ በኋላ እና አሁን በሰላም እንከልያሉ አለ እና ማስተላለፍም ፈልገው ይቅርታ ስናረግ ካሳ ብቻ ሳይሆን ከልባችን በቃ ውስጣችን ያለውን ቆሻሻ አጥርተን ለወንድሞቻችን ወይንም ለተጣላ ነው አካል ይቅርታ ስናረግ ያ እውነታ ይቅርታ ይባላል እንጂ ካሳ ብቻ ይቅርታን ይመልሳል ብዬ ስለማላስብ ነው በጣም አመሰግናለሁ እጅግ በጣም አድርገን እናመሰግናለን ያለ እሺ ይቻላል ወይ አንዴ መስመር ላይ ቆየ አጭር ቀን ስለሆነ ማለት 3 ቀን ብቻ ከሆነ እንዴት በዚህ አጭር ቀን ውስጥ ሁሉ ነገር ሊይተዋል ተብሎ ታሰበ የሚለውን